ጠፋሽ? አለን። ወዴት ነው? አለን እዚህ ቤተክርስቲያን ተሳልሜ እያመጣሁ። እኔ ደግሞ ገና ልሳለም እያወጣሁ ተገናኘን። ወይ ካረፈደ። አይ ምን ታደርጊዋለሽ? እንደው ልጆቹም ያሉ እንቅልፍ ሸለብ አደረገኝ ከነጋ። እንደው ልሂድ ነው። እኔማ የሆነ ነገር ላማክርሽ ነበር። እስኪ ምንድን ነው ልስማ? አንድ ሺህ ብር ብትሰጪኝ። እንዴት? ነገ የምመልሰው ነገ የምመልሰው። የቤት ኪራይ መች ከፈልሽና ነው የምሰጥሽ? ነገ የምመልሰው። እውነት አስነቁ። እስኪ ቆይ እስኪ እዚች ውስጥ ቀሚሴ ውስጥ የለም፣ እዚህ ውስጥ ነው። አይ ኧረ ተይ አስነቁ። የለኝም። እንግዲህ ደግሞ እኔ እንዳልሰጥሽ የቤት ኪራይም ሰከፊ 1000 ብርም ሰጥቼሽ አይሆንም። የቤት ኪራይ ቶሎ እንዳመጣ 1000 ብር ስጪኝ። እሱም ከሰጠሽኝ እጥፍ አድርጌ እሰጥሻለሁ። አስነቁ እባክሽ። ኧረ አይ ተነሽ ይቅር ብዬሻለሁ። እኔ እኮ ስለሌለኝ ነው እንጂ አላከችልኝም። ለዛ ነው የታሙም እዚህ ውስጥ ነው ያለው። እዚህ ውስጥ እኮ ሆኖብኝ ነው የቴሙ። ልጄ ልካ ነበር ያለች ባንኬ ውስጥ 1000 ናት። እሱም ዘይት ልገዛ ነው። ተነሽ የምሬን እኮ ነው። ቶሎ ነገ የምመልሰው። ከፈለክ መስካሪ አምጪ። ነገ የምመልሰው። አይ ተይው። ይቺ ምራቅ ትነሳ። አይ እኔ እኮ እንደሱ አይጠፋኝ፣ ግን ኤቲኤም ውስጥ ነው እና እኔ ምን ላድርግ? እናቴ መቆሚያ የራሱ እዚያ አካባቢ ነው እና እኔ ምን ላድርግ? እኔ መቋሚያ ገዝቼ እኔ እኮ አሁን ልንገርሽ ችግሩ ይሄ ነው። እኔ ይሄን የዘጋሁት ከአንቺ ጎን የተከራየው ቤት አለ አይደለ? እዛ የሚሆን ልጅ ዘግቶት አሁን የወጣው እኔ መክፈት አልችልም። ይቺ ምራቅ ትነሳ ይሻላል። እኔ መክፈት አልችልም። ተነሽ። እሺ ያለኝ ልስጥሽ። መስካሪ አንቺ መስካሪ ነገ ማመጣ መስካሪ የለኝ እንግዲህ። ኧረ ፈረንጁ አድርጎኝ ጥሪያት። ተይ እሷ እኮ ከለቃቃች ቆየች። አታውቂም እንዴ? ኧረ ተይ ወጣለች። እሺ እኔ ምን ልሁን? ኤቲኤም ውስጥ በሩ መክፈት አልችል። እኔ ኃይለኛ ሰው ነው የሚከፍተው። እባክሽን በእናትሽ ተለመንሽኝ እኮ አይደለም። ሀረግ ተነሽማ፣ ተነሽ። ተለመንሽኝ እኮ አይደለም፣ ስለለመንሽኝ እኮ አይደለም። ሀረግ ቢኖረኝ ልሰጥሽ በስንጣሜ፣ ግን ኤቲኤም ውስጥ ነው። ኤቲኤም እሺ እንደምንም ልስጥሽ በል። ባንክ ውስጥ ያለኝ 900 ምናምን ብር ነው። በቃ 800 አንስጭኝ እባክሽን። ኤቲኤም ቤት ውስጥ ተነሺ። ይቅር ብዬሻለሁ። ተነሺ። እባክሽ ውስጥ ነው። እባክሽን ከተመቻኝ እሰጥሻለሁ። እንግዲህ እናቴ ምን ላድርግ? ነገ በቃ ትሰጪኛለሽ ወይ? አሁን ስጪኝ በቃ በእናትሽ። አሁን የለኝም። አስናፍዬ ተይ። አይ እንግዲህ ተነሽ። አንቺ በፈጠረሽ ተነሽ። አንቺ ወገቤ ታስነሻለሽ። ተነሽ ወገቤ። አይ ወገቤ ያስነሳችብኝ እቺ ሴትዮ። እሺ ተነሽ። አይ እንግዲህ እኔ የለኝም። ምን ላድርግ እንዴ? እስኪ ታጠይቂው ከአንቺ ጎን በዚህኛው በኩል የተከራየውን ልጅ እሱ ይሰጥሻል። እማማ አስናቁላት ያለችሽ በይው። አንቺ ተነሽ። ምን ታደርጊያለሽ? ተከራይ ቢሆን ነገ ጎረቤት አልሆንሽም። እኔ አትሆኝኝም አላልኩም። መክፈት አልችልም በር። ለዛ ነው። እሺ ነገ ልስጥሽ። እኔ ከፍትልሻለሁ። ነገ ልስጥሽ። አይ ነገ ልስጥሽ። ኧረ በእናትሽ አትነግሪኝ። ነይ ሞክሪ። ከተከፈተሽ ነይ ሞክሪ። እኔ ምን አገባኝ? ሞክሪ። አይሆንም። አይከፈትሽ። አይ ኧረ ሳቱ አንቺ ቀዳዳው ሳቱ። አይ ካኔ ቀደሽ አረጀሽ እኮ አንቺ። አይ ሳተችው ቀዳዳው
አንቺ ደግሞ እንዳሰብሽ አይ ታይ ነገ እሰጥሻለሁ። እሺ አንቺ ተነሺ።